ሰላም እንዴት ናችሁ? መኩ ነኝ። እንኳን ወደ መኩ ፕሬዘንት በሰላም ተመልሳችሁ መጣችሁ። ዛሬ የምንመለከተው በአውቶሞቲቭ ሜካኒክስ ሌቭል 4 ሲኦሲ ቨርዥን 2 ከባለፈው ከፓርት 1 ካቀረብኩላችሁ ቀጣዩ ይህ ክፍል ደግሞ ፓርት 2 ነው። ከኩዌስችን 11 አፕ ቱ ኩዌስችን 20 ያለውን በደንብ በዝርዝር የምንመለከት ይሆናል። ልክ እንደባለፈው እንደ ፓርት 1 ማለት ነው። በዚህ ክፍልም 10 ጥያቄ ዲቴል የምንመለከት ሲሆን አዲሶች ካላችሁ ሰብስክራይብ አድርጉ። ቀጣይ የምለቃቸው ቪዲዮዎች ለእናንተ እጅግ የሚጠቅሙ ስለሆኑ ቀጣይ የምለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ወደ ጥያቄዎቹ እንለፍ። Question 11. A discharged battery can be confirmed using A. Compression tester, B. Vacuum gauge, C. Oil pressure gauge, D. Battery voltmeter or multimeter. ጥያቄያችን ምንድን ነው የሚለው ባትሪ ዲስቻርጅ መሆኑን በምን እናረጋግጣለን ነው። how can we confirm our battery is discharged? በምንድን ነው ባትሪ ዲስቻርጅ መሆኑን እናረጋግጠው? by using what? ከተዘረዘሩት አማራጮች ውስጥ ዲ ባትሪ ቮልትሜትር ወይም ደግሞ መልቲሜትር የሚለው ትክክለኛ መልስ ይሆናል ማለት ነው። the correct tool for measuring the battery condition is voltmeter ወይም ደግሞ ዲጂታል መልቲሜትር የሚለው ነው። መልቲሜትር used to measure the battery state of charges. መልቲሜትር ወይም ደግሞ ቮልትሜትር ባትሪ ውስጥ ምን ያህል ኤሌክትሪካል ኢነርጂ እንዳለ ከረንትሊ ለማወቅ ወይም ደግሞ አሁናዊ ያለውን አቅም የባትሪው ማለት ነው ለማወቅ እንጠቀምበታለን ማለት ነው። ስለዚህ በመልቲሜትር አሊያም በቮልትሜትር የባትሪውን ስቴት ኦፍ ቻርጅ ወይም ደግሞ ቮልቴጁን መለካት እንችላለን ማለት ነው። the multimeter can determine the battery state of charge. The vehicle battery, a fully charged battery ማለት ነው fully charged battery which is 12 volt battery ማለት ነው 12 volt battery measures around 12.6 voltage ማለት ነው። engine off ነው with the engine is off በተለምዶ 12 ቮልት የምንለው ባትሪ 12.6 ቮልት ሊያነብ ይገባል። ምክንያቱም አንድ ባትሪ 6 ሴል አለው ባትሪ ሴል ማለት ነው። እያንዳንዱ ሴል 2.1 ቮልት ጀነሬት ያደርጋል። ይሄንን 2.1ን ሲባዛ በ6 አድርጉት ይሆናል 12.6 ቮልት ታገኛላችሁ ማለት ነው። ስለዚህ ፉሊ ቻርጅ ከሆነ ኢንጂኑ ጠፍቶ 12.6 ባትሪ ሜጀር ስናደርግ ኢንጂኑ መጥፋት መቻል አለበት። ኢንጂኑ እየሰራ ከሆነ የኦልተርኔተሩ የቻርጂንግ ሲስተሙ ማለት ነው ከሱ የሚመጣ ኤሌክትሪክ ከረንት ስላለ ቮልቴጁ የሱን ያነብልናል ማለት ነው። if the reading is much lower በጣም ያነሰ ከሆነ the battery may be discharged ወይም ደግሞ require charge. አንድ ባትሪ ፉሊ ቻርጅ ነው የምንለው ግን 12.6 ቮልት ሊይዝ ይገባል ማለት ነው። let's proceed to the next question. ወደ 12ኛ ጥያቄ ስንሄድ which component engages the engine flywheel during engine starting? A. alternator pulley, B. starter pinion gear, C. water pump, D. timing belt. ጥያቄያችን ምንድን ነው የሚለው የትኛው የኢንጂን ኮምፖነንት ነው ከኢንጂን ፍላይዊል ጋር ኢንጌጅ የሚያደርገው ኢንጂኑ በሚነሳበት ሰዓት ኢንጂኑ ስናስነሳ ከኢንጂን ፍላይዊል ጋር ኢንጌጅ የሚሆነው የትኛው የኢንጂን ክፍል ነው ወይም ደግሞ የኢንጂን ኮምፖነንት? ከዘረዘሩት ውስጥ ከኢንጂን ፍላይዊል ጋር ኢንጌጅ የሚያደርገው ስታርተር ፒኒየን ጊር ይሆናል ማለት ነው። starter pinion gear is engaged with flywheel ring gear. Driver turns the ignition key. ቁልፉን በሚመታበት ሰዓት ማለት ነው። then starter solenoid activate ይሆንና ምን ይሆናል? starter pinion gear engage ይሆናል ማለት ነው። starter pinion gear will be engaged with flywheel ring gear. የፍላይዊል ጊር ሪንግ ጊር ነው የሚባለው ፍላይዊል ሪንግ ጊር and turns the flywheel and crankshaft. ስለዚህ ፍላይዊልና ክራንክሻፍቱን አንድ ላይ ተርን ያደርገዋል then the engine will be finally started and the engine will be started then the pinion will disengage from the ring gear
of the flywheel ፒኒየን ጊሩ ዲስንጌጅ ይሆናል። ምክንያቱም ኢንጂኑ ኦልሬዲ ስታርተር ስለሆነ ማለት ነው፣ ኢንጂኑ ስለተነሳ። ስለዚህ ከፍላይዊል ጋር ኢንጌጅ የሚሆነው ስታርተር ፒኒየን ጊር ይሆናል ማለት ነው። ቁልፍ በምንመታበት ሰዓት ከባትሪ ኃይል ወደ ስታርተር ሞተር ይገባል። ስታርተር ሞተር ፒኒየን ጊር ደግሞ ይወጣና ከፍላይዊል ሪንግ ጊር ጋር ሜሽ አድርጎ ፍላይዊልን ያሽከረክረዋል። ፍላይዊል ሲሽከረከር ደግሞ ኢንጂን ክራንክሻፍት ይሽከረከራል። ደን ፒስተን ይንቀሳቀሳል። ከዛ በኋላ አራቱን ስትሮኮች ይሰራና ኢንጂን ይነሳል ማለት ነው። ኢንጂኑ ከተነሳ በኋላ ነው ፒኒየን ጊሩ ዲስንጌጅ የሚሆነው ማለት ነው። ዲስንጌጅ የሚሆነው So, the correct answer is starter pinion gear. Let's proceed to question 13. Which of the following may cause an engine to overheat? A. Low coolant level. B. New air filter. C. Proper thermostat operation. D. Correct ignition timing. ጥያቄያችን ምንድነው የሚለው ከሚከተሉት ውስጥ ኢንጂን ኦቨርሂት እንዲሆን ምክንያት የሚሆነው ወይም መንስኤ የሚሆነው የትኛው ነው? ከዘረዘሩት አማራጭ ኤ ሎው ኩላንት ሌቭል የሚለው ትክክለኛ መልሳችን ይሆናል ማለት ነው። You know that engine produce a heat during combustion. በካምባሽን ጊዜ ወይም ደግሞ በኤክስፓንሽን ታይም ኤር ፊል ሚክስቸሩ ኢግናይት በሚሆንበት ሰዓት ኢንጂን ከፍተኛ የሆነ ሙቀት ፕሮዲውስ ያደርጋል። ያ ሙቀት ደግሞ ሪሙቭ የሚሆነው በኩሊንግ ሲስተም አማካኝነት ነው ማለት ነው። And the cooling system remove the excess heat by using what? Coolant በመጠቀም ማለት ነው። Imagine that if the coolant level is becomes low. Imagine if the coolant level becomes low. So የኩላንት ሌቭሉ ቢያንስ የኢንጂኑን ሂት ዲሲፔት ለማድረግ ይከብዳል። It is difficult to remove the engine heat. ተሸክሞ ለመውሰድ በቂ አይሆንም ማለት ነው ሙቀቱን። So as you know that ኩላንት ኢንጂኑ ሰርኩሌት ያደርጋል። ሰርኩሌት በሚያደርግበት ሰዓት ሙቀት ወደ ኩላንቱ ያልፋል ከኢንጂኑ ማለት ነው። እዚህ ከፍተኛ የሆነ ሙቀት ፕሮዲውስ ሆኗል ኢንጂኑ ውስጥ። ኩሊንግ ሲስተሙ ያቀዘቀዘው ኩላንት አለ፣ ሰርኩሌት ያደርጋል በኢንጂኑ ውስጥ። ያ ኩላንት ደግሞ ኢንጂኑ ጋር ያለውን ሙቀት ይሸከምና ወደ ኩሊንግ ሲስተሙ ነው ሂዶ ሰርኩሌት አድርጎ ሙቀቱን ዲሲፔት የሚያደርገው ሊትራሊ ወደ ራዲያተር ማለት ነው። ስለዚህ ሎው ሌቭል ከሆነ ግን ኩላንቱ ሎው ሌቭል ከሆነ በጣም ይከብደዋል። ኢትስ ዲፊካልት ቱ ሪሙቭ ዘ ኢንጂን ሂት። ምክንያቱም ኢንጂኑ ላይ የሚሸከመው የሙቀት መጠን በጣም ከፍተኛ ይሆናል ኩላንቱም አነስተኛ ሲሆን ማለት ነው። as a result the engine temperature become rise. የኢንጂኑ ቴምፕሬቸር ይጨምራል። then this again leads to low engine performance because of the engine temperature is very high. So one of the cause which leads the engine less efficient is overheating ነው አንዱ ኢንጂንን less efficient የሚያደርገው ማለት ነው። ስለዚህ low coolant level መኖሩ ኢንጂኑን ኦቨርሂት እንዲሆን ያደርጋል። ኦቨርሂት ሆነ ማለት ደግሞ ፐርፎርማንሱ ሎው ይሆናል ማለት ነው፣ ቀንሳል ማለት ነው። Let's proceed to the next question. Question 14. A clogged fuel filter may result in A. Reduced fuel flow to the engine. B. Improved acceleration. C. Increased battery voltage. D. Excessive brake pressure. So ጥያቄያችን ምንድን ነው የሚለው ክሎግድ የሆነ ወይም ደግሞ የተዘጋ የነዳጅ ማጣሪያ አሊያም ፊውል ፊልተር ምን ሊያመጣ ይችላል? ምን ሊፈጥር ይችላል? ከተዘረዘሩት ውስጥ A. Reduced fuel flow to the engine. As you know that fuel filter is responsible to remove dirt. ቆሻሻን ያስወግዳል from the fuel ማለት ነው። from the fuel ውስጥ ያለውን ማለት ነው። rust እና contaminant እንዳይኖር ያደርጋል። same time remove contaminant in the fuel. So literally it is responsible to clean or screen the debris. Same time screen or filter debris inside the fuel. ፊውሉን ክሊን የማድረግ ንጹህ የማድረግ ወይም የማጣራት ስራ ነው የሚሰራው ማለት ነው። So ኢንጂን ውስጥ ፊውሉ ከመግባቱ በፊት ፊውል ፊልተር ፊውሉን ፊልተር ያደርገዋል፣ ስክሪን ያደርገዋል ማለት ነው፣ ያጣራዋል ማለት ነው። ኢንጂን ውስጥ ከገባ ላይኖቹን ይዘጋል፣ ኖዝል ያበላሻል፣ ክሎግ እንዲሆኑ ያደርጋል ማለት ነው። So ሲንስ ጥያቄያችን ስለ ክሎግድ ፊውል ፊልተር ስለሆነ የክሎግድ ፊውል ፊልተር ሲምፕተሞች አሉ። ሲምፕተምስ ፎር ክሎግድ ፊውል ፊልተር። ሶ የፊውል ፊልተር ክሎግድ መሆን ሲምፕተሙ ምን ሊሆን ይችላል? የመጀመሪያው ፑር አክሰለሬሽን፣ ያ ማለት ነዳጅ እየሰጠን መኪናው አይሄድም አይሰነጥቅም ማለት ነው። ሌላኛው ኢንጂን ሄዚቴሽን ሄዚቴት ያደርጋል ኢንጂኑ፣ የሆነ ልሂድ በትክክል አይሰራም ማለት ነው። ሌላኛው ደግሞ ሃርድ ስታርቲንግ፣ ያ ማለት ደብድባችሁ ነው የምታስነሱት ማለት ነው።
ሌላኛው ኢንጂን ስቶሊንግ፣ ሞተሩ ሊጠፋ ይችላል። ስቶሊንግ ስቶል ሊሆን ይችላል ኢንጂኑ ማለት ነው። ሌላኛው ሪዲዩስድ ኢንጂን ፐርፎርማንስ፣ ሪዲዩስ ኢንጂን ፐርፎርማንስ የኢንጂኑ ፐርፎርማንስ ወይም ደግሞ አቅም ሊቀንስ ይችላል። ኢንጂኑ ኖርማል ነው which is ካፔብል ነው። ዳገት ለመውጣት ሊሆን ይችላል፣ ክሩዚንግ ላይ ሃይ ስፒድ ጀነሬት ለማድረግ ሊሆን ይችላል። ካፔብል ነው። ነገር ግን ፊውል ፊልተር ክሎግድ በመሆኑ ብቻ ፐርፎርማንሱ ይቀንሳል ማለት ነው። ይሄ የክሎግድ ፊውል ፊልተር ሲምፕተም ነው ማለት ነው። ስለዚህ እነዚህን ልታዩ ትችላላችሁ። ስለዚህ መልሳችን ሬዲዩስድ ፊውል ፍሎ ቱ ዘ ኢንጂን ከሆነ እነዚህ ነገሮች ይከሰታሉ። ፑር አክሰለሬሽን ይኖራል። ኢንጂን ሄዚቴት ያደርጋል። ሃርድ ስታርቲንግ በቀላሉ በአንድ የምታይነሳም። ሞተር ሊጠፋ ይችላል ስቶል ሊያደርግ ማለት ነው። ፐርፎርማንሱ ይቀንሳል። ለምሳሌ የብርቱካን ጁስ የምትጠጡ ከሆነ የብርቱካኑ ፍሬ ስትሮ ውስጥ ሊገባ ይችላል። ስለዚህ ስትሮ ውስጥ ገባ ማለት ወደ አፋቸው የሚመጣው የብርቱካን ጭማቂ ያነሰ ይሆናል ማለት ነው። በቂ አይደለም። ስለዚህ እስካላወጣችሁት ድረስ ያን የብርቱካን ፍሬ ፉል የሆነ ፍሉድ ወደ እናንተ አይመጣም ማለት ነው። ወይም ደግሞ ስትሮም መቀየር መቻል አለባችሁ። at the same time ክሎግድ ፊውል ፊልተርም እንደዚሁ ኢንጂኑ ጋር በቂ የሆነ ፊውል እንዳይደርስ ያግደዋል ማለት ነው። Alright, the next question, which is question 15. Which transmission component allows temporary disconnection of engine power during gear shifting? A. Differential, B. Clutch, C. ድራይቭ ሻፍት፣ ዲ ዩኒቨርሳል ጆይንት። ጥያቄያችን ምንድነው የሚለው የትኛው የትራንስሚሽን ኮምፖነንት ነው የኢንጂን ፓወርን ወይም ደግሞ የኢንጂን ኃይልን ቴምፖራሪ ዲስኮኔክት የሚያደርገው ወይም ደግሞ ለአፍታ አሊያም ለጊዜው ዲስኮኔክት እንዲሆን የሚያደርግልን የትኛው ነው? ጊር ሽፍት በምናደርግበት ሰዓት ማለት ነው። ጊር ሽፍት ለማድረግ የግድ የኢንጂን ኃይል ወደ ትራንስሚሽን ወይም ደግሞ ወደ እግር መድረስ የለበትም። ስለዚህ የኢንጂንን ፓወር ለወዲያው ለማቋረጥ የምንጠቀምበት ክፍል ወይም ደግሞ የትራንስሚሽን ኮምፖነንት የትኛው? ከዝርዝሩት ውስጥ ቢ ክለች የሚለው ትክክለኛ የጥያቄያችን መልስ ይሆናል ማለት ነው። ይሄን በደንብ እንመልከተው። ክለች ኦልዌይስ ኢንጌጅ ነው። ኦልዌይስ ኢንጌጅ ቱ ትራንስሚሽን ማለት ነው። ትራንስሚሽን እና ኢንጂንን ኦልዌይስ ኢንጌጅ አድርጎ ወይም ደግሞ እንደ ካፕሊንግ ነው አክት የሚያደርገው። አያይዟቸዋል ማለት ነው። ክለች ኦልዌይስ ኢንጌጅ ነው ማለት ነው። at this time engine power flows to the transmission. ክለች ኦልዌይስ ኢንጌጅ ከሆነ ማለት ነው then engine power flows to the transmission. ወደ ትራንስሚሽን የኢንጂን ኃይል ምንጊዜም ያልፋል ማለት ነው since clutch is always engaged. whereas ክለች ደግሞ ቴምፖራሪ ዲስኮኔክት ሲሆን ወይም ደግሞ ክለች ዲስኢንጌጅ ሲሆን ፓወር ፍሎ ዲስኮኔክት ይሆናል ማለት ነው። if the clutch is disengaged temporarily, the power of the engine will be disconnected to the transmission. And finally, this power disconnection will allow for smooth gear shifting in the transmission. ይሄ ጊዜያዊ ፓወር ዲስኮኔክሽን ትራንስሚሽን ላይ ስሙዝ የሆነ ጊር ሽፍቲንግ እንዲኖር ነው። በቀላሉ ማርሽ መቀየር እንችላለን። ስፔሻሊ ይሄኛው ዊር እንዳይፈጠር ያደርጋል። ነገር ግን ክለች ኢንጌጅ ሆኖ ፓወር ከኢንጂን ወደ ትራንስሚሽን እያለፈ ጊር ሽፍት ማድረግ እንችላለን ማለት የማይሆን ነገር ነው። ካደረግነውም የትራንስሚሽን ጊር ወይም ደግሞ ጥርሶች እንዲበሉ እየጋበዝናቸው ነው ማለት ነው። ይሄኛው reduce wear on the transmission component while we are using clutch disengage ስናደርግ ወይም ደግሞ disconnect ስናደርግ ማለት ነው። የኢንጂን ፓወሩን disconnect ስናደርግ ማለት ነው። this is by the way essential in manual transmission, very essential in manual transmission vehicle ላይ እጅግ በጣም አስፈላጊ ነው ማለት ነው። clutch automatic transmission ላይ ሲሆን ደግሞ torque converter ነው is not as such important ማለት ነው እዛኛው ላይ። እዚህ ጋር አንደርስታንድ ማድረግ ያለባችሁ ጀስት ክለችን እንደ ማብሪያ ማጥፊያ ስዊች አስቡት። ፔዳሉ ፕረስ ሲሆን ክለች ኦፍ ይሆናል ማለት ነው፣ ወይም ደግሞ ፓወር ዲስኮኔክት ይሆናል። ፔዳሉ ደግሞ ሪሊዝ ሲደረግ ክለች ፔዳል ሪሊዝ ሲደረግ ሲለቀቅ ደግሞ ኦን ሆነ ስዊቹ ማለት ነው which is power connected ሆነ ማለት ነው። Let's proceed to the next question, which is question 16. Excessive free play in the steering wheel may be caused by A. worn steering linkage component, B. low engine oil, C. dirty fuel injector, D. weak battery.
ሶ ጥያቄያችን ምንድነው የሚለው በስቲሪንግ ዊል ላይ ወይም በመሪ ዊል ላይ ከፍተኛ የሆነ ፍሪ ፕሌይ ወይም ደግሞ እንቅስቃሴ በምን ምክንያት ሊሆን ይችላል የሚመጣው ነው። ስለዚህ ከተዘረዘሩት ውስጥ ትክክለኛ መልስ ለዚህ ተስማሚ የሚሆን ኤ ወርን ስቲሪንግ ሊንኬጅ ኮምፖነንት ይሆናል ማለት ነው። ሶ መጀመሪያ ስቲሪንግ ፍሪ ፕሌይ ምንድነው? ፍሪ ፕሌይ ስቲሪንግ ዊል ላይ ማለት ነው። ስቲሪንግ ፍሪ ፕሌይ አማውንት ኦፍ ስቲሪንግ ዊል ሙቭመንት ወይም ደግሞ ተርኒንግ ሊሆን ይችላል ቢፎር the front wheel begins to turn. Before the front wheel will begin to turn. So የፊት ለፊት ጎማ ከመንቀሳቀሱ በፊት ስቲሪንግ ዊሉ ሲንቀሳቀስ ስቲሪንግ ፍሪ ፕሌይ እንለዋለን። ስቲሪንግ ፍሪ ፕሌይ። ሶ ይሄ ኤክሰስ ከሆነ ግን አደጋ ያመጣል። ከፍተኛ የሆነ አደጋ ያመጣል። አንደኛ ተርኒንግ ራዲየሳችን እንዲጨምር ያደርጋል። ያ ማለት በቀላሉ መዞር የምንችለውን በሰፊው እንድንዞር ያደርጋል ማለት ነው። ሁለተኛ መሪው በራሱ አክቲቭ የሆነ ሪስፖንስ አይኖረውም። መሪ ማዞር ጀምረናል፣ መሪው ግን አልዞረም። ስለዚህ ከርቭ ላይ ቢሆን ያጋጨን ይችላል ማለት ነው ኤክሰሲቭ ከሆነ። ኮመን ኮዙ ምንድነው? እዚህ ጋር ኮመን ኮዝ የመጀመሪያው ወርን ስቲሪንግ ሊንኬጅ ኮምፖነንት ሶ እነሱ እነማን ናቸው? ስቲሪንግ ሊንኬጅ ኮምፖነንት ቦል ጆይንት ከተበላ የተሽከርካሪው መሪ ፍሪ ፕሌዩ ኤክሰስ ይሆናል ማለት በጣም ከፍተኛ የሆነ ፍሪ ፕሌይ ይኖረዋል። ሌላኛው ታይሮይድ ኢንድ ወርን ከሆነ ከተበላ at the same time ፍሪ ፕሌዩ ኤክሰስ ይሆናል ማለት ነው። ሌላኛው ስቲሪንግ ጊር ማለት ስቲሪንግ ጊር ቦክስ ውስጥ ያለ ሲሆን እሱ ከተበላ ፍሪ ፕሌዩ ይጨምራል ማለት ነው። so this one is the main cause for free play for the steering wheel ማለት ነው። ስለዚህ ይሄኛውን ቼክ ማድረግና አጀስት ማድረግ ግድ ይላል ማለት ነው። so the answer is choice A worn steering linkage component የሚለው ትክክለኛ መልሳችን ይሆናል ማለት ነው። let's proceed to question 17. which brake component converts hydraulic pressure into braking force at the wheel? A master cylinder, B brake pedal, C brake booster, ዲ ብሬክ ካሊፐር ኦር ዊል ሲሊንደር። ሶ ጥያቄያችን ምንድነው የሚለው የትኛው የብሬክ ክፍል ወይም ደግሞ ኮምፖነንት ነው ሃይድሮሊክ ፕሬሸርን ወደ ብሬኪንግ ፎርስ ጎማ ላይ ወይም ደግሞ እግር ላይ የሚቀይረው ነው የሚለው። ብሬኪንግ ፎርስ አለ። ይሄ ብሬኪንግ ፎርስ ሃይድሮሊክ ፕሬሸር ነው መጀመሪያ የሚመጣው comes from the hydraulic pressure. So which component part of the brake system is responsible to convert this hydraulic pressure into the braking force of the wheel? So in this choice D is the correct answer, which is brake caliper or wheel cylinder. The brake caliper is on the disc brake and the wheel cylinder is on the drum brake. All right. So the brake caliper or the wheel cylinder ሁለቱም ማለት ነው ሪስፖንሲብል ናቸው ሃይድሮሊክ ፕሬሸርን ወደ ብሬኪንግ ፎርስ የመቀየር ማለት ነው። ኖርማሊ ሃይድሮሊክ ብሬክ ሲስተም ላይ ቦዝ ብሬክ ካሊፐር ይሄኛው ዲስክ ብሬክ ላይ ነው፣ ዲስክ ብሬክ ማለት ነው። ኦር ዊል ሲሊንደር ይሄኛው ደግሞ በድራም ብሬክ ነው። ይሄ ኮንቬንሽናል የሆነው ብሬክ ሲስተም ማለት ነው። ይሄኛው ደግሞ የአሁኑ ሞደርን ቪሂክል ብሬክ ሲስተም ነው፣ ዲስክ ብሬክ ማለት ነው። ስለዚህ ብሬክ ካሊፐር የሚሆን ዊል ሲሊንደር ኢዝ ሪስፖንሲብል ቦዝ አር responsible to convert the fluid pressure or hydraulic pressure into braking force. Imagine that ድራይቨሩ ብሬክ ፔዳሉን ዲፕረስ በሚያደርግበት ሰዓት ከማስተር ሲሊንደር ፍሉድ ወይም ደግሞ ብሬክ ኦይል አሊያም ብሬክ ፍሉድ ወደ ዊል ሲሊንደር ይመጣል፣ ወደ ዊል ሲሊንደር አሊያም ብሬክ ካሊፐር ይመጣል። ስለዚህ የመጣውን የሃይድሮሊክ ፕሬሸር ወይም ደግሞ የዘይት ግፊት የፍሉድ ፕሬሸር ወደ ብሬኪንግ ፎርስ የሚቀይርልን አካል ይሄኛው ነው ማለት ነው፣ ብሬክ ካሊፐር አሊያም ዊል ሲሊንደር። ሶ ምን አለው ብሬክ ካሊፐር ላይ ዋት ኢዝ ኢንሳይድ ምን አለው? ፒስተን ይኖረዋል፣ ደን ሲል ይኖረዋል፣ ረበር ሲል ማለት ነው። ደን ስፕሪንግ ይኖረዋል፣ ሪተርን ስፕሪንግ ማለት ነው። ኖርማሊ እነዚህ ተደምረው ዊል ሲሊንደር ላይ ወይም ደግሞ ብሬክ ካሊፐር ላይ ሃይድሮሊክ ፕሬሸርን ወደ ብሬኪንግ ፎርስ እንዲቀየር ያደርጉታል ማለት ነው። ኖርማሊ ብሬኪንግ ፎርስ ማለት a force which is used to slow down or stop the vehicle ማለት ነው። ተሽከርካሪውን ፍጥነቱን ለመቀነስ ወይም ደግሞ ለማቆም የምንጠቀምበት ፎርስ ብሬኪንግ ፎርስ ይባላል ማለት ነው። so this braking force is responsible to maintain the speed of the vehicle, literally to slow down or to stop ማለት ነው። so the brake caliper and the wheel cylinder is really important brake system components in order to convert hydraulic pressure into braking force.
Alright, let's proceed to the next question. Question 18. An even tire wear is most commonly associated with A. Incorrect wheel alignment, B. Clean engine oil, C. Good battery condition, D. Proper fuel pressure. So ጥያቄያችን ምንድነው የሚለው uneven tire wear ወይም ደግሞ እኩል ያልተበላ ጎማ እኩል ያልተበላ ጥርስ ያለው ጎማ አብዛኛውን ጊዜ ከምን ችግር ጋር ሊገናኝ ይችላል? የተሽከርካሪያችን ወይም ደግሞ የመኪናችን ጎማ እኩል ባያልቅ። ስለዚህ ከዚህ ውስጥ ከዘረዘሩት ውስጥ ትክክለኛ ምላሽ ሊሆን የሚችለው incorrect wheel alignment choice A ይሆናል ማለት ነው። this one is the correct answer. So wheel alignment ማለት normally adjusting angle of the wheels to make correct in position. የዊሉን አንግል adjust ማድረግ just wheel alignment adjusting the wheel angle የዊሉን አንግል adjust ማድረግ so correct position ላይ እንዲኖር ማለት ነው። so wheel alignment ግን incorrect ከሆነ if the alignment is not correct alignmenቱ ትክክል ካልሆነ ግን the tire does not contact the road properly ወይም ደግሞ evenly ጎማው በአግባቡ መሬትን እኩል አይነካም ማለት ነው። so finally if the alignment is not correct the tire ጎማው do not contact the road evenly ኮንታክት አያደርግም ማለት ነው። ወይም ደግሞ በእኩል አይነካካም ማለት ነው። so ጎማውና መሬቱ እኩል የማይነካካ ከሆነ across all direction በሁሉም አቅጣጫ እኩል የማይረግጥ ከሆነ ይሄ uneven tire wear ያመጣል ማለት ነው። ስለዚህ በዚህኛው ሴናሪዮ አንዱ ሳይድ ቀድሞ ይበላል ማለት ነው። one side will wear faster አንዱ ሳይድ ቀድሞ ይበላል ማለት ነው። faster than the other side uneven tire wear ምንለው ነው ማለት ነው። uneven tire so uneven tire wear ካለ ደግሞ ምን አይነት ኢፌክቶች አሉት? የተሽከርካሪው መሪ ወደ አንድ ጎን ይጎትታል፣ ጎማው በቶሎ ያልቃል which is ስቲሪንግ ኮንትሮላችን ፑር ይሆናል። ሊትራሊ እነዚህ ችግሮች ይከሰታሉ ማለት ነው። let's proceed to the next question. When preparing a repair cost estimate, which item should always be included? A. Customer's favorite color, B. Labor cost and replacement parts, C. Driver age, D. Vehicle radio frequency. so ጥያቄያችን ምንድነው የሚለው ሪፔር ኮስት ኤስቲሜትን ስናዘጋጅ የትኛው ነው ሁሌም መካተት ያለበት? ሪፔር ኮስት ኤስቲሜት ማለት ግምታዊ የጥገና ዋጋ ማለት ግምታዊ የጥገና ዋጋ። ስለዚህ አንድ ተሽከርካሪ ጋራጅ ከገባ በኋላ መጠገን ሳይጀምር በፊት ግምታዊ የጥገና ዋጋ መውጣት መቻል አለበት። ሶ ቴክኒሻኑ አለያም መካኒኩ ይሄን አውጥቶ ሊሰጠው ይገባል ማለት ነው። ስለዚህ የትኛው አይተም ነው ሁሌም መካተት ያለበት እነዚህ ውስጥ ማለት ከዘረዘሩት ውስጥ? choice B labor cost and replacement parts must be included always ማለት ነው። so repair cost estimate ስናዘጋጅ labor cost እና replacement part የግድ መግባት መቻል አለበት ማለት ነው። labor cost የምንለው የሙያ ዋጋችን ነው ማለት ነው። ለሰራንበት ስራ እኛ የምናስከፍለው የጉልበት ማለት ነው። at same time replacement part ደግሞ ከጉልበታችን ወይም ደግሞ ከእጅ ሙያ ውጪ ፓርቱ ሪፕሌስ የተደረገ ከሆነ ለምሳሌ ብሬክ ፓድ ቢሆን ወይም ደግሞ ብሬክ ሹ ቢሆን የተቀየረው ብሬክ ሹ አዲስ ከሆነ ለዛ ለአዲሱ ፓርት ዋጋ ኮስት ልናወጣ ይገባል ማለት ነው። ስለዚህ የፓርቱንና የሙያ ዋጋችንን ሂሳብ ኢስቲሜት አድርገን ማውጣት መቻል አለብን ማለት ነው። ሶ ሪትን የሆነ ዶክመንት ነው repair cost estimation ማለት ነው which informs the customer of the expected repair cost before work ማለት ነው። ጥገና ከመጀመሩ በፊት የግድ ኢስቲሜት የተደረገው ኮስት ለኦነሩ ማሳወቅ መቻል አለብን ማለት ነው። ከዚህ ጋር በተገናኘ professional estimate professional cost estimate should be accurate ፕሮፌሽናል ኮስት ኤስቲሜሽን ምንጊዜም ትክክለኛ መሆን መቻል አለበት። ኤስቲሜት ስናደርግ ማለት አኩሬት መሆን መቻል አለበት። at the same time ክሊር መሆን መቻል አለበት። የማያሻማ ግልጽ፣ ለምንሰራው ስራ ተመጣጣኝ ሆነ ማለት ነው። at the same time ትራንስፓረንት መሆን መቻል አለበት። ትራንስፓረንት ሲባል ያወጣነው ግምታዊ ዋጋ ከምን አንፃር እንደሆነ ልናሳውቅ ይገባል ማለት ነው እዛ ላይ እንጂ ዝም ብለን በደፈናው ልናስቀምጥ አይገባም። ይሄ ለዚህ ነው
ይሄ ለእቃው ነው፣ ይሄ ለእጅ ሙያ ነው፣ ይሄኛው ለኮንሱሜብል ማቴሪያል ነው የሚለውን ማሳወቅ መቻል አለብን ማለት ነው። አንቲል ትራንስፓረንት ካልሆነ፣ ክሊር ካልሆነ፣ አኩሬት ካልሆነ ከስተመራችን ኔክስት የመምጣቱ ጉዳይ አሳሳቢ ነው። እሱ ብቻም አይደለም መኪናውን ይዞ ሊወጣ ይችላል ማለት ነው ሳያስጠግን። ሶ ቤዚካሊ አይተም ኢንክሉድድ ኢን ሪፔር ኮስት ኢንክሉድ ኢን ሪፔር ኮስት ኢስቲሜት። አንደኛ ከስተመር ኢንፎርሜሽን እናስቀምጥ ይገባል። ከስተመር ኢንፎርሜሽን የደንበኛችን መረጃ ማንነቱን ማለት ነው። ሁለተኛ ቪሂክል ዲቴልስ የተሽከርካሪውን ዲቴል የሆነ መረጃ ቪሂክል ዲቴልስ። ሶስተኛ ዲስክሪፕሽን ኦፍ ደ ሪፔር የጥገናውን ዝርዝር ማለት ነው ዲስክሪፕሽን ኦፍ ዲ ሪፔር። አራተኛ ላበር ቻርጅ ወይም ደግሞ ላበር ኮስት የምንለው ማለት ነው። ከስተመራችን ምን ያህል ቻርጅ እንደሚደረግ ምን ያህል እንደሚያስወጣው ማወቅ መቻል አለበት። ስለዚህ ላበር ቻርጅ የግድ ኮስት ኤስቲሜሽኑ ላይ መግባት መቻል አለበት። ሌላኛው ሪፕሌስመንት ፓርትስ የምንቀይራቸው እቃዎች ካሉ እነሱም ዝርዝር ውስጥ መግባት መቻል አለበት ማለት ነው። ሌላኛው ኮንሱሜብል ማቴሪያሎች ካሉ ኮንሱሜብል ማቴሪያል ለምሳሌ ኦይል ካለ ፊውል ካለ ተጠቅመን ከሆነ ኢፍ አፕሊኬብል፣ ካልተጠቀምን አናስገባም እዚህ ጋር። ለምሳሌ ብሬክ ሹ ከሆነ እንትን ያልነው ውስጥ ላይ የተለያየ ቆሻሻ ሊኖር ስለሚችል እሱን በተለያዩ ዲተርጀንት ሊሆን ይችላል፣ በፊውል ሊሆን ይችላል፣ የሚታጠበውን አጥበን ግሪሱን ማስወገድ ሊሆን ይችላል። እግር ሰርቪስ ከሆነ ለዚህ ኮንሱሜብል ማቴሪያል ልንጠቀም እንችላለን። ኢንጂን ኦይል ከሆነ የሞተር ዘይት ኮንሱሜብል ነው። ሶ ይሄን አፕላይ አድርገን ከነበር ወይም ተጠቅመን ከነበረ የግድ እናስገባለን። ካልተጠቀምን ግን አልተጠቀምንም። ሌላኛው ይሄን ካደረግን በኋላ ቶታል ኤስቲሜትድ ኮስት ልናሳውቅ ይገባል ማለት ነው። ስለዚህ አንድ ተሽከርካሪ ስራ ጥገና ከመጀመሩ በፊት ኦነሩ ወይም ደግሞ የተሽከርካሪው ባለቤት የሚጠገነውን የጥገና አይነት ኮስት ኤስቲሜሽኑ ወይም ደግሞ ሪፔር ኮስት ኤስቲሜሽኑን ማወቅ መቻል አለበት። መብት አለው ማለት ነው። ስለዚህ ከሰራም በኋላ ዝም ብለን ዋጋ የምንጠራበት ከሆነ ላይከፍለኑ ላይ ይችላል ማለት ነው። ቢ ኬርፉል። ሌትስ ፕሮሲድ ቱ ዘ ላስት ኩዌስችን ኦፍ ዲስ ፓርት። ኩዌስችን 20 which action should be a technician take first when diagnosing an engine management problem? A. Replace the ECU immediately. B. Read diagnostic trouble codes using a scan tool. C. Replace the fuel injectors. D. Remove the engine. Alright. ጥያቄያችን ምንድን ነው የሚለው የትኛውን አክሽን ነው ቴክኒሻን መጀመሪያ ወይም ደግሞ ቅድሚያ ማድረግ ያለበት ኢንጂን ማናጅመንት ፕሮብሌምን ወይም ደግሞ የኢንጂን ማናጅመንት ችግርን ሲፈትሽ። ስለዚህ ከተዘረዘሩት ውስጥ መጀመሪያ ማድረግ ያለበት ሪድ ዲያግኖስቲክ ትራብል ኮድስ ዩዚንግ ስካን ቱል የሚለው ትክክለኛ መልሳችን ይሆናል ማለት ነው። አክቹዋሊ ከተዘረዘሩት ውስጥ ነው። ምናልባት ተሽከርካሪውን ሪሲቭ ከማድረግ ጀምሮ ሌሎች ቪዥዋል ኢንስፔክሽን፣ ሌሎች ኢንስትሩሜንታል ኢንስፔክሽን እነሱም ሊጠበቁበት ይችላሉ። ነገር ግን ስካንቱልን በመጠቀም ዲያግኖስቲክ ትራብል ኮድን ሪድ ማድረግ ይችላል። ምን ከማድረጉ በፊት? እቃ ከመቀየሩ በፊት ማለት ነው። እቃ ከመቀየሩ ሊሆን ይችላል፣ አዲስ እቃ ከማዘዙ በፊት ሊሆን ይችላል፣ ወይም ደግሞ ወደ ጥገና ከመግባቱ በፊት የግድ ዲያግኖስቲክ ትራብል ኮድን ማንበብና አንደርስታንድ ማድረግ ያስፈልጋል ማለት ነው። ሶ ቢ ሪማይንድ ዳት ሞደርን vehicle is equipped with engine control unit ደግሞ ኢንጂን ማናጅመንት ሲስተም አለው ማለት ነው። ስለዚህ የትኛውን ብልሽት ቢኖር ኢሲዩ ላይ ስቶር ይደረጋል። ኢሲዩ ኢንጂን ኮንትሮል ዩኒት ውስጥ ማለት ነው። ሶ ኢሲዩ ዲቴክት ያደረገውን ችግር ሚሞሪው ላይ ሴቭ ያደርገዋል። ሶ ኢሲዩ will register and save the faults in its memory. So the technician must read these faults by using the scan tool በመጠቀም ቴክኒሻኑ ማንበብ መቻል አለበት ማለት ነው። so that ቴክኒሻኑ responsible ነው። The technician is responsible to diagnose and read the fault codes by using scan tool. So before any kind of action ማለት ነው። የትኛውንም ስራ ከመስራቱ በፊት ስካን ቱል በመጠቀም ቴክኒሻኑ ኮዱን ወይም ደግሞ ትራብሉን ማወቅ መቻል አለበት ማለት ነው። ትራብል ኮዱን ዲያግኖስ ያደርጋል። ያን ትራብል ኮድ ደግሞ ትራንስሌት ማድረግ ያስፈልጋል የምን ፎልት እንደሆነ ማለት እሱ ላይ እጅግ በጣም ጥንቃቄ ያስፈልጋል። አክቹአሊ ግን ከዚህ ውጭ በዋናነት እዚህ ጋር ማስተዋል ያለብን ነገር ሌላ ተጨማሪ ምንድነው? ስካን ቱል ተጠቅመን ይሄንን ሪድ ከማድረጋችን ባለፈ መጀመሪያ የምንወስደው አክሽን ሪሲቭ ከስተመር ኮምፕላይንት የከስተመሩን ቅሬታ ማዳመጥ መቻል አለብን ማለት ነው።
then after visual inspection ያስፈልጋል። then perform visual inspection ከዛ በኋላ ደግሞ instrumental inspection ያስፈልጋል። inspection ከቪዥዋል ኢንስፔክሽን ቀጥሎ instrumental inspection then instrumental ኢንስፔክሽናችን ከመልቲሜትር ጀምሮ ስካን ቱልን ይጨምራል ማለት ነው። OBD2 ስካን ቱል then after ዳታውን ሪትራይቭ ማድረግ ነው። read the fault codes translate and proceed to repair the vehicle so ከዛ በኋላ ተሽከርካሪውን መጠገን እንችላለን ወይም ደግሞ ማስተካከል እንችላለን ማለት ነው። ሶ የዛሬውን ሴሽናችን ጨርሰናል። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እስካሁን ድረስ እንግዲህ እዚህ ደርሳችኋል ማለት ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ ማድረግ እንዳትረሱ፣ ሼር ማድረግ፣ ኮሜንት ማድረግ፣ አዲሶች ካላችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉ። እንዳልኳችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቀጣይ ደግሞ ጥያቄ ይዤላችሁ እመጣለሁ። እስከዛው ድረስ ቻው ቻው።